ሰላም አለይኩም ወራህመቱላሂ ወበረካቱሁ። ዛሬ ደግሞ ልነግራችሁ የመጣሁት ስለ ቁርጭምጭሚት እብጠት ነው። እንግዲህ ብዙ ልጆች ቁርጭምጭሚታችን አበጠ፣ ቁርጭምጭሚታችንን አመመን እያሉ በጣም ከሩቅ ቦታ ስለሚመጡ እንግዲህ ቤት ምን ማድረግ አለባችሁ የሚለውን ነገር ልንገራችሁና በዛ ማይሻል ከሆነ ነው ወደኛ የምትመጡት ማለት ነው። እንግዲህ የቁርጭምጭሚት እብጠት ብዙ ምክንያቶች ይኖሩታል። ከነዚህ ምክንያቶች ውስጥ አንዱ በተመሳሳይ ሁኔታ ለረጅም ጊዜ መቆም ወይም ደግሞ ለረጅም ጊዜ መቀመጥ ነው። በዚህ ምክንያት የሆነ ህመም ይዛችሁ ብትመጡ በመቆም ምክንያት የመጣ ነው ብለን ምናልባት ቫይታሚኖችን ሰፕላይ አድርገን ከመላክ ውጪ ሌላ መፍትሄ አይኖረውም ማለት ነው። ከዚህ ውጭ ውፍረት እንግዲህ ከአቅም በላይ መወፈር ለዚህ ለቁርጭምጭሚት እብጠት አስተዋጽኦ ያደርጋል ማለት ነው። ጨው የበዛበት ምግብ መመገብ፣ አንዳንድ መድኃኒቶች ለምሳሌ ሆርሞን ቴራፒ ላይ ካላችሁ የእርግዝና መከላከያ የምትወስዱ ከሆነ ለቁርጭምጭሚት እብጠት ይዳርጋሉ ማለት ነው። ሌላኛው እንግዲህ ጉዳት ካለ ለምሳሌ ረጅም ሰዓት ያልከቆምንበት ኦቨር ስትሬች ስለሚያደርግ ስለሚለጠጥ ደሙ እንደ ልብ ወደ ልብ ስለማይመለስ በዛ ምክንያትም ሊሆን ይችላል። የደም መርጋት ሊሆን ይችላል። እንግዲህ የደም መርጋት ከሆነ ስንነካው ያማል፣ ቆዳው ከላይ ሊቀየር ይችላል። ራሱን የቻሉ ምልክቶች አሉት። ከዚህ ውጭ ቁርጭምጭሚት እብጠት በልብ ህመም፣ በኩላሊት ህመም፣ በጉበት ህመም ሊመጣ ይችላል። በዚህ የሚመጣ ከሆነ በሁለቱም በኩል ነው ባጩ የሚኖረው። ብዙ ጊዜ ተጭነን ስንለቀው እዛው ላይ ጎድጉዶ ይቀራል። ሌሎች የኩላሊት የልብ ወይ ደግሞ የጉበት ህመም ምልክቶች አብረው ወይም ደግሞ ከዛ ቀድሞ ይኖራሉ ማለት ነው እንጂ ቁርጭምጭሚት ብቻ ማበጥ ብቻውን ለልብ ህመም ወይ ለኩላሊት ህመም ወይ ደግሞ ለጉበት ህመም ምልክት ላይሆን ይችላል የብቻው ማለት ነው። ስለዚህ አብዛኛው ምክንያት በመቆም ወይም ለረጅም ሰዓት ያህል በመቆም ወይም በመቀመጥ፣ በውፍረት፣ ጨው የበዛበት ምግብ በመመገብ ወይ ደግሞ በመጎዳት ምክንያት የመጣ ስለሆነ በተለይ በአንድ በኩል ብቻ ከሆነ እንግዲህ ቤት ውስጥ እነዚህን ነገሮች አድርጉና ካልተሻላችሁ ወደኛ ትመጣላችሁ። የመጀመሪያው ነገር እግርን ከፍ አድርጎ መቀመጥ፣ ጠረጴዛ ላይ ሊሆን ይችላል፣ ግድግዳ አስደግፎ ሊሆን ይችላል። እረፍት በምታደርጉበት ሰዓት ላይ እግርን ከፍ ማድረግ፣ ስተኙ ከታች ትራስ አድርጎ መተኛት፣ እግራችሁን ከፍ የሚያደርግ ነገር ማለት ነው። አካላዊ እንቅስቃሴ ማድረግ ለምሳሌ ወክ ማድረግ፣ ሳይክል መንዳት ሊሆን ይችላል። ከዚህ ውጭ ሰፋ ያሉና ምቾት ያላቸው ጫማና ካልሶችን ማድረግ፣ ከታች እንዲህ በጣም የሚያጣብቁ አይነት ጫማና ካልሶችን አለመልበስ ማለት ነው። እረፍት ማድረግ እንግዲህ የተወሰነ ደረጃ ያክል እረፍት ማድረግ ይኖርባቸዋል። እንደዚህ አይነት ነገር እባጮች በሚኖሩበት ሰዓት ማለት ነው። እንግዲህ እነዚህን ነገራቶች አድርጋችሁ ነገሮች የሚባባሱ ከሆነ በሁለቱም በኩል ከሆነ ስትነኩት እዛው ላይ ውሃ ይዞ የሚቀር አይነት ነገር ወይም ጎድጉዶ የሚቀር አይነት ነገር ከሆነ ሐኪም ቤት ሄዶ ሐኪምን ማማከር ተገቢ ነው እንጂ በአንድ በኩል የቁርጭምጭሚት እብጠት ስላለ ብቻ የኩላሊት ችግር ይሆናል፣ የጉበት ችግር ይሆናል ወይ ደግሞ የልብ ችግር ይሆናል ብሎ ራስን ማስጨነቅና ወደ ሐኪም ቤት እየሄዱ ገንዘብና ጊዜን ማባከን አያስፈልግም ማለት ነው። ምክንያቱም አብዛኛው ምክንያት ለረጅም ሰዓት በመቆማችሁ፣ ለረጅም ሰዓት ያህል በመቀመጣችሁ ወይ ደግሞ ውፍረት ወይ ደግሞ ጨው የበዛበት ምግብ በመመገባችን የሚመጣ ስለሆነና ቤት ያሉ ሬሜዲዎችን ወይም ደግሞ ቤት ያሉ ሕክምናዎችን በመታከም መዳን ስለሚቻል እግርን ከፍ በማድረግ ብቻ፣ አካላዊ እንቅስቃሴ በማድረግ ብቻ፣ የሚመቹ ጫማና ካልሶችን በመልበስ ብቻ፣ እረፍት በማድረግ ብቻ ይሄ ቁርጭምጭሚት ላይ ያለ አብዛኛው ባጭ በራሱ ጊዜ የሚወገድ ነው ማለት ነው።